መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው አፈቅርሃለሁ በደንብ አፍቅሪኝ አንቺ ማትረቢ ማን ነው ልብሴን እጠቢልኝ ያለሽ ስለቆሸሸብህ እኮ ነው ምን አገባሽ ሁለተኛ እኔን ዕቃ ነኪ በቃ ምን አገባ ምን አልክ አንተ ምን አገባ ነው ያልኩህ ከዚህ በኋላ አይደለም እጅህን ማንሳት ለማንሳት ራሱ ብታስብ እገልሃለሁ በጣም ነው የማመሰግነው እሺ እናቴ ሴት ናት ለምንድን ነው የምትሮጪው ምን አገባው ምን አልሽ አንቺ አንተም እንደሱ ልቀጠቅጠኝ ነው ማን ነው የሚመታሽ ፍቅረኛዬ ነው ብታይ ጀርባዬ በሙሉ ጠባሳ በጠባሳ ነው ምግብ በልተሻል ከበላው አንድ ቀን አለፈኝ እንጂ ምግብ እንጂ እናቴም ታማብኛለች ህክምና ያስፈልጋታል ይሄን ሸጠሽ አሳክሚያት አርሴማ እባላለሁ ጎበዝ አርሴማ እሺ ጽልመት እየዳለው ላያት ካለችበት ድምጿ አይገታኝ ያራዊቱ ጀግና አርጎኛል ፍቅሯ ልበ ብርቱ አልፈራውም አላመነታም አይኗን ካላየው የለኝም ፋታ የሚመጣውን በውድቅቱ በፍቅር አምላክ ከገዘትኩት እየዳለው አይነጋም ሌቱ ፍቅሯ አክንፎኛል ያው ባለ መብቱ ፋታ ነሳኝ ጸንቶ መናፈቅ አልጠብቅ ጀመር ቀላል ተጫወትኩበት ነው መልሽ ሰራሽለት ደሞ እኮ የሚገርምሽ እናቴ ታማለች ስልኩን ሁላ እኮ ነው አውጥቶ ይሰጠኝ ይሄ ጅል ያንተ ሆኗል የኔ ፍቅር የኔ ወለላ በዛ በበጋ በዛ በሙቀት ፍቅረኛ ጠፍቶ ፍለጋ የሚለው መዝሙር ላይ አፍቃሪው ፍቅረኛውን አግኝቶ ነበር እኔ ግን ጽጌረዳ ላገኛት አልቻልኩ የት አባቷ ትገኛለች እቺ ቆንጆ እሷ ግን በጣም ጨካኝ ነች ጨካኝ ብቻ እቺ ማለቴ የዋ የአብርሃም በግ ቆይ እሷ እኔን አትፈልገኝም እኔ እፈልግሃለሁ ገዳይነ
ገዳይነ በፍቅር ገዳይነ 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 ወዴት እየሄድሽ ነው? ወደ ምን ያንተባትብሻል? ምን? ወደ ቤተክርስቲያን እየሄድኩ። ሁሌም ጸሎት አድርጊልኝ እሺ? እሺ። የክርስትና ስም ማን ነው? አላውቀውም። አላውቀውም። እሺ። ጽጌረዳን ማግኘት ከሆነ የክብር ጃንጥላውን ይዤ ደጁን እንደምረግጥ ንገሪልኝ። እንኳን ተበኩ እንጂ ቆሜ ኪዳን ምህረት በዚህ ድንጋይ አናትን ብዬ ከምገላግልክና ስምን ከምነግረኝ እናቴ ሚኪያስ ብላ ትጠራኛለች። ሀገሬው ግን ከኔ እይታ ምንም ነገር ስለማይደበቅ ሲላው ብሎ ይጠራኛል። ሲላው ተመችቶኛል። ከዚህ በኋላ ሲላው ብዬ ነው የምጠራው። ላቴ ሁሉ ሆነ ወዳጄ እንዴት ደስ ይላል ሲሞላ ኪስ እናንተና ጋር ወሬው ሲደርስ የነገርኩሽ ልጅ ስለሚያስቸግረኝ አንቺ ቃውን ይዘሽ በዚህኛው ሂጂ፣ እኔ በዚህ ሄዳለሁ። ትጠብቃለች ቢሏን ስላ የሽባው አልቆ የኔ ልበላ መስላት ዳምጣት ሰጥቼ ጆሮ ኩኩሉ ብትል እንዳብራ ዶሮ ስለቴ ብትደርስ ብትመጣ መላ ከእናቴ ውጪ ማነው ሚበላ? ሰሚ ባንቺ ቤት አያገኘኝም ብለሽ ተደብቀሽ መሄድሽ ነው? ኧረ አይደለም። ቦሌ ይዘሽ ነይ ብዬሽ ነበር። የት? አንተ እኮ አልገባህም። ምንድነው ያልገባኝ? እኮ አንተ እንደምታስበኝ አይነት ልጅ አይደለሁም። በጣም የደሃ ልጅ ነኝ። ዛሬ ደግሞ እናቴ ምንም አይነት ገንዘብ ስላልነበራት ይዤ አልመጣሁም። አሁን ይሄንን ታሪክ የነገርሽኝ እንዳዝምልሽ ነው? ነይ ሲሰራሽ የዋለ አንቺ ምሳሽን አንቺ ምሳሽን ቢ የኔ በመሆንሽ እኔ እምልሽ ፍቅረኛ አለሽ? የለኝም። ከዚህ በኋላ እኔ ነኝ ፍቅረኛሽ። እሺ የስ ፎገርኩት። እንዲያው በደፈና ሞና